እስልምናችን ለእያንዳንዱ በሽታ መድኃኒትን እንዳስቀመጠ በባለፈው ፕሮግራም አይተን ነበር። ዛሬ በህብረተሰቡ ዘንድ የተሰራጨው የበሽታ አይነት ምንድነው? ይሄ ሲህር ነው። ድግምት የሚባለው ነገር ኩላሊት፣ ጨጓራ፣ ስኳር የሚባሉት ነገር ናቸው። ለነዚህ እስልምና መድኃኒቱን አስቀምጦ ሂዷል። እሱ ምንድነው? ቁርአን ነው። አላሁ ዐዘ ወጀል ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ይላል። አላህ በዚህ ቁርአን እኮ ለአማኞች መድኃኒት ሲሆን አወረድ ነው ይላል። በቁርአን ውስጥ ምን አለ? መድኃኒትነት አለ ማለት ነው። ስለዚህ ከቁርአን መድኃኒትነት መጠቀም እንችላለን ማለት ነው። ከአንድ ታሪክ ጋር አቆራኝቼ ልንገራችሁ። በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። ቁርአን ምን ያህል መድኃኒት እንደሆነ ለሲህር ብቻም ሳይሆን ለእባብ መነደፍ፣ ለተለያዩ በሽታዎች መድኃኒት መሆኑን በዚህ ፕሮግራም ለማሳወቅ ስለፈለኩ ነው። በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተከሰተው ታሪክ ምንድነው? የሆኑ ሰሃቦች ወደ አንድ ዘመቻ ይሄዱና ማለት ነው ጉዞ ይሄዱና የሆነ ቦታ ላይ ያርፋሉ። የዛች ያረፉባት ጎሳዎች ጋር እንግድነትን አስጠጉን ይሏቸዋል። እነዛ ሰዎች አናስጠጋም ይሏቸዋል። ከዛ በኋላ ሰሃቦች እንግዲህ ያው እንግድነት አንቀበልም ስላሏቸው አንድ ቦታ ላይ አረፉ ማለት ነው። ከዛ የዛች ጎሳ ባልተቤት ንጉሳቸው ተነደፈና ሰዎች የተለያዩ መድኃኒት ፈለጉለት፣ ሊድን አልቻለም። መጨረሻ ላይ ምን ተባባሉ? እነዛ ግሩፖች ወይም ሰሃቦች እነሱ ጋር ሄደን እንጠይቃቸው መድኃኒት ሊኖራቸው ይችላልና እነሱን እንጠይቃቸው ይባባሉና ይስማሙና ይሄዳሉ። ሂደው ሲጠይቋቸው እነዚህን ሰሃቦች ማለት ነው፣ እስቲ እናንተ ጋር መድኃኒት ካለ የኛ መሪ ተነድፈዋልና ለሱ መድኃኒት ካለ እስቲ ንገሩን አሏቸው። ከዛ ከሰሃቦች መካከል አንዱ ምን አለ? አዎ አለ። እኛ ዘንድ መድኃኒት አለ፣ ግን ለዚህ ለምናደርግለት ሩቃ ለምናደርግለት ነገር ክፍያ ያስፈልገናል። ምክንያቱም እንግዳነት አንቀበልም ስላላችሁ ክፍያ ያስፈልገናል አሏቸው። በክፍያ ተስማሙ ማለት ነው። ከዛ ይሄዳሉ። ይህ ሰሃባ በቁርአን እንደሚድን ሰውየው እርግጠኛ ስለሆነ ሱረቱል ፋቲሐን መቅራት ይጀምራል ማለት ነው። እና የተነደፈበት ቦታ ላይ ትፍትፍ እያለ ሱረቱል ፋቲሐን ቀራበት፣ ዳነ። ያ ሰውዬ ልክ ግመል ተፈታ። ልክ እንደምትሮጠው ይሄ ሰውዬ መንቀሳቀስ ጀመረ። እንዳልታመመ ምንም አይነት ህመም እንደሌለው ሆነ ማለት ነው። ከዛ በኋላ ክፍያቸውን ሰጧቸው። ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ተመለሱ። እነዚህ ሰዎች በመሃል እንካፈል ተባባሉ ክፍያቸውን ማለት ነው። ክፍያቸው ያው ፍየል ነበረ። እነዚህ ፍየሎችን እንካፈል ሲባሉ አይ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሄደን ይሄን ነገር ሳናሳውቃችሁ መካፈል የለብንም አሏቸው። ወደ ረሱል ሰለላሁ ዐለይሂ ወሰለም መጡና ክስተቱን ሲነግሯቸው ይሄንን ሰሃባ ምን ብለው ጠየቁት? ይህ ሱረቱል ፋቲሐ መድኃኒት ለመሆኗ ምን አሳወቀ አሉት ረሱል ሰለላሁ ዐለይሂ ወሰለም። ከዛ ይሄንን ያደረጋችሁት ነገር ትክክል ነው አሏቸው፣ አጸደቁላቸው ማለት። ስለዚህ ይሄ ሰሃባ እርግጠኛ ሆኖ ቀራበት። ያ ሰውዬ ከዛ ከመነደፉ ማለት ነው ተሻለው ማለት። ስለዚህ እኛም ለመፈወስ ከሲህር ሊሆን ይችላል ከኩላሊት በሽታ ከተለያዩ በሽታዎች ለመፈወስ ከፈለግን ማለት ነው አንደኛ እርግጠኛ ሆነን ቁርአን ያድናል ብለን እርግጠኛ ከሆነን እንድናነው። ሁለተኛ ደግሞ ሩቃም ያደርገው ሰውዬ በቁርአን ይህ ግለሰብ ይድናል ብሎ እርግጠኛ ሆኖ ከቀራበት ይህ ሰውዬ ይድናል ማለት ነው። ስለዚህ